አናዘር ክሊን ሺት አናዘር ክሊን ሺት ስለተሞከረብን ቅር እንዳይላችሁ ኬፓን እያለማመድ ነው ትሬኒንግ ገባሽ አይደል ሞስኬራ ስተታ በዛሽ ሰከንዳፍ ዋኔሪ ደግሞ ፈርስት ሃፍ ያስቀየምሽኝን ሰከንዳፍ እየሸተተኝ ነው እንዳልኩኝ በደቂቃዎች ውስጥ ማን እነዚህ ሰዎችን ሰብሬ ነው ምልካቸው ወደ ሐዋሳ ማን ቡድኔ ሰበራቸው አርቴታ ሰበራቸው በቃ ማን መቼ ነው የሚገባብን ማን 7 ጌም በተከታታይ አንድ ጎል የኒውካስል ማን ምን እሺ ነው ስለተሞከረብን ቅር ያለኝ ይመስላል በጣም ቅር ብሎኛል ያስለመደኝ ነው ገባ አይደል ሁለት ለባዶ አሸንፌ ራሱ አረከው ምን አይነት ማን ሁለተኛውን ጎል ያገባ ያበደ ጎል አቃጠላ የተሰበራችሁት ማሳገባ አይሳካ ሰበርሻችኋ ማን በቃ በጣም ሃፒ ከመሆን የተነሳ ማን ደንዝዣለሁ ገባ አይደል የነዚህ ስጋ ይጣፍጣል ማን ስበላቸው ያጦዛል አበርኩ ነው ምን ተረዳሽኝ አይደል ኮፒ ሊንክ ያረክሽ በደንብ አዳርሹ ኔክስት ጌም በርሌ የሚቋጥር ሰው ይምጣ አብሮን የሚጨፍር ሰው ይምጣ ፈሩን እኮ የሚቋጥሩት ፈሩን አንድ የምፈልገው ሰው አለ እሱም ብቻ አሪፍ ጨዋታ ላይ በርሌ ለማየት አያስፈልግም ብቻችን ከምናይ ደግሞ የሆነ ሰው አቀናባሪ ምረጡ ኮሜንት ላይ ባዮ ላይም ገብታችሁ ቮት ማድረግ እንዳረሱ ገነርስ አርሰናል የሚባል ቡድንን ለምንድነው ማትፈሩት ስጉት በቃ ከዚህ በኋላ አርሰናል ሲባል ጋሽ አርሰናል ብላችሁ ጎንበስ ነው ማለት ያለባችሁ በቤንቹ ገብተን ብራይተንን ለጠፍና በአግባቡ አስተናገድናት በቃ ጥግሽን ያጂ አንቺ አትመጥሪኝም ገብቶሻላ እዛ ሆነሽ ተቀመጪ መቼስ ያንዳንድ የቋጣሪያን ክለብ ደጋፊዎች እያያችሁት ነበር ይሄን ጨዋታ ቤንቾቻችንን እንዴት አገኛችኋቸው አያችኋቸው በቃ እሳት እኛ ጋር ምትመርጠው ነገር የለም ይሄ ወላፍን የሆነ ቲም ነው ይወል ቤንች አትለው ቋሚ አትለያቸውም እኮ በመሰረታዊነት ባይሆን ዛሬ በጣም ያናደደኝ ነገር ሙከራዎች ተደረጉብን ሽት በቃ እንዴት ይደረግብናል እኔ ተጫዋቾች በፍጹም በቃ ነው በጣም ነው የተበሳጨው ጀማው ለማንኛውም የምድሬን ነው ብላችሁ በቤንች አንድ እኮ ነው ቋሚ ተጫዋች ያስገባ ነው ማን ሁሉም ቤንች ናቸው እንኳን ደስ አላችሁ አርሰናል ደጋፊ ሼር ኮፒ ሊንክ አድርጉና አድርሱላችሁ ከናንተ ቋሚ የኛ ቤንች ይሻላል ብለህ አድርስልኝ እንችላለን በጣም ነው ምንችለው ከአርሰናል 2 ብራይተን 0 የተረዳናቸው 5 ነገሮች የመጀመሪያው ፈርስት ሃፍ ትንሽ ይከብድ ነበር ክርስቲያኖ ኖርጋርድ ሚኬል ሜሪኖ እና ኢታን ንዋኔሪ አንድ ላይ ተጫውተው አቅም ኖርጋርድ እና ንዋኔሪ አንድ ላይ ሲጀምሩ ያያናቸው አልነበረም ስቲል ኳሶች ወደፊት የሚሄዱበት መንገድ ትንሽ ቀርዘዝ ብሎ ነበር ከዛ በኋላ ልክ ሰከንድ ሃፍ ሲገቡ አርቴታ በደንብ አታክ አድርጉ ከዛም ፓስ ከማድረግ ውጪ ደግሞ ተጫዋቾች ኳሱን ድራይቭ እያደረጉ እንደሄዱ ኢንስትራክት ያደረጋቸው ይመስላል ከዛ በኋላ ሰከንድ ሃፋችን በአሪፍ ነበር የጀመረው ወደ ሁለተኛው ነጥብ እንሄዳለን ኢታን ንዋኔሪ ጎል አስቆጥራለች በጣም ከረጅም ጊዜ በኋላ ነበር የመሰለፍ እድል ያገኘችው የነበረው በጨዋታው በደንብ ኤሌክትሪክ ነበረች ስፔሻሊ ሰከንድ ሃፍ ላይ በጣም ብዙ ኳሶችን እየሞከረች ነበር ስፔሻሊ አሁን ለምሳሌ ዛሬ ብራይተን ወጥተው ነው ሲጫወቱ የነበሩት ከብዙዎቹ ከምንጫወታቸው ቲሞች ነገር ግን በሎ ብሎክ የሚጫወቱ ቡድኖች ሲያጋጥሙ ከውጭ ምን ሞከራቸው ብዙ ኳሶች አልነበሩም ነገር ግን በደንብ አርጋ ነበር ዛሬ እየሾተች የነበረች በጣም አሪፍ በቃ የሚያምር አርሲ የሚሸት ጎል ያገባሉ ሙሉ ፓሶቹ ያምሩ ነበር ከሜዲኖ ጀምሮ እስከ ማይልስ ሉዊስ ስኬሊ ኤቭሪቲንግ ይሄ ጎል የተሰራው ዛሬ ላይ ሳይሆን ትላንት ላይ ነው ዋኒ ብቻ በጣም ደስ የሚል ጎል ነበረ ከጨዋታው የተረዳነው ሶስተኛ ነገር በጣም እድለኛ ሆነ ቡድን በጣም እድለኛ ሆነ ደጋፊ የሆነ በቃ ዓለም ላይ ነው ያለነው በዚህ ሰዓት ላይ ምንም የምንከራከረው ነገር የለንም የፈለጉትን ማለት ይችላሉ የፈለገ ቡድን ምክንያቱም የኛ ባክአፕ ሴንተር ባክ ፔሪንግ ይሄ የዛሬው ጨዋታ ላይ ሞስኬራ ካጠፋት ያቺ ጥፋት ውጪ በስማ የሱ ኮምፖዠር እንዴት አባሱ ነው የሚያምረው ግን በደንብ ማውራት የምፈልገው ስለ ፔሮ ሂንካፔ ነው ሙሉ 90 ደቂቃ ሲጀምር እንግዲህ የመጀመሪያው ጨዋታው ነው ነገር ግን ኮንፊደንሱ ፍጥነቱ በቃ አግሬሽኑ እና እንዴት አባቱ ነው ደስ ሁለቱም በጣም የሚያረኩ ተከላካዮች ናቸው ሳሊባ እንደተጎዳና ቃለን እንግዲህ ሞስኬራ ቀጣዩን ጨዋታ ይጀምራል ብዬ አስባለሁ ፐርሰናሊ ብቻ ግን አወር ባክ ላይን ስኬሊን ጨምሮ በጣም ደስ የሚል ፐርፎርማንስ ነበር እያሳለፉ የነበረው አራተኛ የተረዳው ነገር ሰውራ ስለ ባክ ላይናችን ራይት ባክ ነው ማውራው which is ቤኒ ብላንኮ ከብዙ ጨዋታ በኋላ ነበር ዛሬ የተመለከትነው እንግዲህ ዛሬ በጣም አተኩራችሁ እንድታዩልኝ የሚፈልገው ነገር ስንከላከል የነበረው ኖርማል የነበረው ነገሮች ነው ነገር ግን ስናጠቃ ቤን ዋይት የሚሰጠን የተለየ ነገር ነው የተመለከትነው ከማክስ ዳውማን ጋር አንድ ላይ የሚሆኑበት ሰዓት ላይ አሪፍ የሆኑ አታኪንግ ግራውንዶች እንድትሄድ እያደረጋን ነበር ክሮሷ ስፔሻሊ ፈርስት ሃፍ ላይ ቤን ዋይት በጣም ጸዴ ክሮሶች እያወጣ ነበርና ያን ነገር አይተናል ግን እዚሁ ጨዋታ ላይ ደግሞ የተመለከትነው ልክ ቲምበር ሲገባ ያ ቦታ ምን ያክል አፕግሬድ እንደሚደረግ ነው አሚን ላይ ዋይት በጣም አሪፍ ነበር ግን ልክ ቲምበር ሲገባ ማለት የተቆጠረው ሁለተኛ ጎል ጨምሮ ኳሱን ከራሱ ሜዳ ድራይቭ እያደረገ የሄደበት የነበረው ሞመንተም
ላይክ በቃ አሁን ቤስት ኢን ዘ ወርልድ ብለን ከምናስባቸው ቶፕ 3 ራይት ባኮች ውስጥ በስርዓት ይመራል። በቃ ቶፕ እንድንለው ደግሞ የሆነ ማሳመኛ ነገር ነው የሚያስፈልገኛ ዝም ብለን መላምት ብቻ እንዳንሰጥ ብቻ ግን ብለስ በዚህ ፖዚሽን ላይ አምስተኛ የተረዳነው እንግዲህ ማክስ ዳውማን ለአርሰናል ለመጀመሪያ ጊዜ የጀመረች በእድሜ ትንሿ ተጫዋች ሆናለች። ያው ኢታን ንዋኔሪ ናት ለአርሰናል በጣም በትንሽ እድሜ የመጀመሪያ ጨዋታ ማድረግ የቻለችው ግን ተቀይራ ነበር የገባችው የዛ የብሬንትፎርድ ጨዋታ ላይ ማክስ ዳውን በ15 ዓመቷ ጀምራ ስትጮት የነበረው ጨዋታ አይታችኋል። የሆነ ፔናልቲ መጣጽ ሞክራለች። ብቻ ድሪብሎቿና በጣም ደስ ይሉ ነበረ። ከሷ ውጪ ደግሞ ሃሪ አኑስ በ17 ዓመቱ ለአርሰናል የመጀመሪያ ጨዋታውን ማድረግ ችሏል። ከአታኪንጉ ዲፌንሲቭ ላይ የነበረው ነገር ሰከንድ ሃፍ ላይ ስፔሻሊ ደስ ይል ነበረ። ያቺ ቡካዮ ያስቆጠራትን ጎል ራሱ አስቆጥሮት ቢሆን ደግሞ ለሱም በጣም የሚገርም ሞመንት ነበር የሆነ የነበረው። በተረፈ ሩብ ፍጻሜ ውስጥ ገብተናል። ገነርስ እናንተ እድለኛ ደጋፊዎች በሰላም እደሩልኝ። ፎሎ ኮፒንግ ሼር እያደረጋችሁ ይመቻል። በቤቲም ገብተን ማለት ነው ብራይትንን ምንም ጥያቄ የለውም። ምን ብያችሁ ነበር ቀድሜ? ይኸውላችሁ ዛሬ ደግሞ ማለት ነው ከኦፕን ፕሌይ በኦፕን ፕሌይ አስከፍተን ምን አይነት ጎል ነው የምናገባው? አረ እንችላለን። በስመ አብ እንዴ! ሜሪኖ ምንድነው እንደዚህ ተረከዝ እንዴ? ማን ኔይማር ምንድነው? ምን አይነት ነገር ነው የምታረገው ነው ሜዳ ውስጥ? እኔ እኮ ግራ ገባኝ። ሳካ ተቀይሮ ገብቶ አገባ። ምን አይነት ጨዋታ ነው ማክስ ዳውመን የተጫወተው? በስመ አብ ማክስ ዳውመን ማለት በጣም ትልቅ ታለንት ነው። በጣም ነው የሚችለው። ንዋኔሪ ለዚህ ነው ቋሚ ይሁን ምለው። በቃ የሚገርም ፊኒሽንግ ነው። ኤዜ በጣም ነው የሚችለው። ሙሉ ቲማችን ዛሬ ተንቀሳቅሷል። ማን ብራይተን አይችሉም። ነግራችሁ ነበር እኮ ይኸውልህ ዩናይትድ 4-2 ካሸነፈው እኛ በቢ ቲማችን እናሸንፈዋለን ብዬ ቀድሜ ተናግሬያለሁ አይደል? ይሄን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም ሰው ላኩላችሁ። ዛሬ በረኛዬ ስራ በዛበት እንዴ! በየት በኩል ይቀመጥ እንዴ? ራያ ገላውን እየታጠበ አይደል? ራያ ሲፈልግ እየተኛ ሲፈልግ እየተቀመጠ አይደል? ለኬፓ ጊዜ ነው እንዴ? ስራ በዛበት እኮ ተሽቆጠቆጠ እኮ ልጁ። ግን መቼ ያድናል ነው የምላችሁ። በቃ ኬፓ ማክስ ዳውመን አሪፍ ናቸው እና ሂንካፔ ኧረ በስመ አብ በቃ ማለት በቃ ነው። ሂንካፔ በቃ ማለት ነው እንዴ! በቃ አስመስክራለች። 5 ቁጥሯን ይዛ ማለት ነው አስመስክራለች ማለት ነው እንዴ! ኧረ ይችላል ልጁ፣ ጌታን ይችላል። ጋይስ በጣም ነው የሚችለው። ማ ደግሞ ቼላ ናት። አቤት እንዴ! የቀይ ካርድ ግብሯን ገብራለች። ኧረ በቃሽ እንዴ! እዚህ በኋላ ነው ይወዱሽ። ምን መሰላችሁ? ቤቲንግም ከሰው ጋር ምን ተስተካከል ቼልሲ ቀይ ካርድ ብላችሁ ሂዱ። በቃ ቀጥታ ማለት ነው። ግን አሁን ደግሞ መረጃ ሳጣራ ምናምን ኦዲ ይቀንሳል አሉ። ማንኛውም እንኳን ደስ አለን። አሁን ወደ ትኩረት ወደ ቀጣዩ ነው። አይ ቲንክ ብሬንትፎርድ ነው መሰለኝ የምናገኘው። ካራብ እቺ ዋንጫ የኛ ናት። በቃ ዝም ብላችሁ መኖኝ። እቺ የኛ ናት። በቃ ዝም ብለን መነሳሻ እናረጋታለን። ለማንኛውም ገነርስ ያው መሽቷል፣ ግን እንኳን ደስ አላችሁ። ነገ በደሞ በዝርዝር እንሄድበታለን። ይመቻችሁ። ሌሊት ላይ ስለሆነ ቪዲዮ ቫይራል ስለማይወጣ በደንብ ኮፒ ሊንክ ሼር ሪፖስት አድርጉት ማለት ሁላችሁ ማለት ነው። ፔሮ ሂንካፔ ምን አይነት ተጫዋች ነው? ማስኩዌራ ምን አይነት ተጫዋች ናቸው? ቆይ እንዴ እኛ እኮ ሳሊባና ማጋሬሽን ይዘን እኮ ጎላችን አልተደፈረም ብለን ምን ዘንጠው በቢ ገብተን በፔሮ ሂንካፔና ተጫውቶ በማያውቀው በአርሰናል ቋሚ ሆኖ ብዙ ድል ያልተሰጠው በቃ እና በሞስኬራ ገብተን ጎላችን ሳናስደፈር መቼ ነው የሚገባብን? አርቴታ አውት ለምንድነው ያ ሁሉ ኦን ታርጌት የተሞከረ? ምን ትላለህ? አረ ግን እግዚአብሔር ምን አይነት ድንቅ ልጆች ነው ያገኘነው። ሲሪየስሊ ማለት ነው። የዘንድሮ የስኳድ ጥራታችን ስኬታማ እንድንሆን ግንቦት ወር መጨረሻ ላይ ማንሳት ያለብንን ትሮፊዎች እንድናገኝ በቃ የሚያደርገን ማለት ነው። በአጭሩ ዛሬ አሸንፈናል። ሼባው ተለጥፏል። ሰላም አላት እሷ ሰላም አላት። ለማንኛውም ይመቻችሁ። መልካም አለ። ጭራሽ ቢቡርናችን ላይ እንኳን ግብ ማስቆጠር አቃታችሁ። ምን ጉር ነው? ምን እየተካሄደ ነው? ሀቢቢ እውነቱን ስነግራችሁ ጨዋታው ላይክ ፎርሜሽኑን እንዳየሁ መጀመሪያ ላይ ፈርቼ ነበር። ስፔሻሊ ፈርስት ሃፍ የሆነ ግብ ያስቆጥሩብናል ምናምን ብዬ ነበርና ሌላ ታሪክ ውስጥ በቃ ባጭሩ ከዚህ በፊት እንዳወራነው ነው መስመራችን ላይ የትኛውም ያገኘነውን ቲም አብዮታዊ እርምጃ እንወስዳለን ብለናል። በመታየት መልኩ ኢቭን በቢቡርናችን ማለት ነው እየለጠፍን ነው እየሄድን ያለነውና ብዙ ፖዚቲቭ ነገሮችን አይቻለሁ በግሌ ማለት ነው። ግን አንዳንድ ኩዌሽን ያስነሱ ለምሳሌ እኔ ክሪስቲያን ኖርጋርድ ምኑም ነው በቃ ጭራሽ ስኪመር እንደውም 8 ቁጥር ተጫዋች ነው የመሰለኝ ሀቢቢ ወደ አድቫንስ ሊሆነው ለማጥቃት ማለት ነውና እንጂ 6 ቁጥር ቦታ ነው ሜንዲን ቦታ ይተካል ምናምን ብዬ አላስብም ዛሬው ጨዋታ ባየሁት ማለት ነውና ከዛ ውጭ ማክስ ዳውመን ምናምን አኒዮስ ራሱ በጣም ፒስ ነበሩና አረ ሞስኬራ ምን አይነት ጉር ነው? ሞስኬራ ይለያል። ብቻ ሸጋ የሆነ ኢቨን ሂንካፔም አሪፍ ነበረ። በክሊን ሺት ማሸነፋችን ደስ ብሎኛል። እንኳን ደስ ያላችሁ።
የአርሰናል ደጋፊዎች ይመቻችሁ። ገነርስ ፋሚሊ፣ የምርጡ እግር ኳስ ቤተሰቦች፣ ገነርሶቼ ዛሬም አደረጉት እነዚህ መድፈኛ። ዛሬም ጎል ሳይቆጠርባቸው ወጡ በካራባው ካፕ። ምን አይነት አርሰናል ነው እየተመለከትን ያለ ነው? ግን ምን አይነት ድንቁን አርሰናል ነው እየተመለከትን ያለ ነው? እስከዚህ ሰዓት ድረስ ቆይተን እንደዚህ ውቡን እግር ኳስ እያሳየ እያጣፈጠ አሽሞንሙን የሚያስተኛን ክለባችን አርሰናል እንወዳለን። ይህ ክለብ አርሰናል ልዩ ነው የምንለው በምክንያት ነው። 2-0 በሜዳው አሸንፈዋል ማለት ነው። አርሰናል በካራባው ካፕ ራባራባራራራ የማይቻል ክለብ ነው። የማይቻል ነው። ጎል ሳይቆጠርበት ወጣ ዛሬ። ዋው! እንደ ሀሳብ ይሄ ቲማችን ሰከንድ ቲማችን ሻሼን ለምንድን ነው ፍሬንድሊ ማይገጥም? ካራባው ካፕ በመስኮት ስታይ ሻሼ አለመታደል ይላል። ይሄ ነው። ምን አይነት ክለብ ነው ግን ያለን? ከስ 7 ተከታታይ ጨዋታ 1 ጎል አልተቆጠረብን። ዛሬ ባይሆን 5 ተሞክሮብናል። ያናዳል፣ የእውነት ያናዳል። 5 ኳስ ኦን ታርጌት ተሞክሮብናል። በጣም ያናዳል። ተጫዋቾቻችን በእርግጥ አሳርፈናል። የሚገራርሙ ተጫዋቾች ተመልክተናል። ሁለተኛው ቡድናችን ላይ ለሻሼ ሲበዛባቸው ትሬኒንግ ነገር ቢሞክሯቸው አሪፍ ነው። እንደ ሀሳብ ምን ትላላችሁ? ካራባው ካፕ በመስኮት እኛም በላትና እነችን ቆርቆሮ እናሸክማቸዋለን እናንተን እንጂ እንዲማ በመስኮት እያያቸው አቀሩም። አርሰናል እኮ ከኦፕን ፕሌይ ጎል አያገባም። ኧረ እባክህ ስጥት ብራይተንን 2-0 ጎል ሳናስቆ በኦክቶበር ወር ማለት ነው። አርሰናል 6 ጌም አድርጓል። 6ቱንም ክሊንሺት 12 ጎል አስቆጥሯል። አንድም ጎል ሳያስተናግድ 6ቱንም ለጥልጧቸዋል ነው ብላችሁ። ማንም አልቻለንም በዚህ ወር። በቃ ወሩ የኛ ነው ብላችሁ። ወሩ ብቻ አይደለም አመቱም የኛ ነው። ደገነርስ ፋሚሊ የታላችሁ። ይሄ አዲሱ አካውንቴ ነው። ፎሎ በደንብ አድርጉ። ምን እሺ ነው እንዴ? ያኛው አካውንቴ እኮ በቃ ቆሟል እኮ። እና ቶቲም በኒውካስትል ገብቶላታል። ሼባ ስለሱ በሌላ ቪዲዮ አዲስ ቪዲዮ ሰራላቸው። ለብቻው ነው በሰራው ስለ ሼባውም። ብራይተንን ቆንጆ አድርገን ሰጥተናታል ማለት ነው። ቤተሰብ አልፈናል ወደ ቀጣይ ዙር። ይመቸን። ኮንግራትስ። ኮፒ ሊንክ። ቀጣይ ጎል ሲገባብን እንዳናለቅስ እየሰጋው ነው ማለት በቃ በጣም ሊደብረን ነው ጎል ከገባብን። እኔ አሁን 2-0 እየመራን ነው 95ኛው ደቂቃ ላይ ደርሰን ማለት ነው ወይ ሊገባብን ነው እያልኩ የተሳቀቅኩ ነበር። በቃ ክሊንሺት ለመድን። ኦክቶበር ላይ ምንም አይነት ጎል አልገባብንም። ተጫዋቾቻችን ጸዴ ናቸው። እኔ ቤን ዋይት ላይ ብቻ ነው ትንሽ ቅሬታ ያለኝ እንጂ ማለት ነው በጣም አሪፍ ተጫዋች ነው ያለን ከበረኛ ጀምሮ እስከ አጥቂያችን ምናምን ነገር። ዛሬ የገባችው አምጪ በቃ ጥሩ ተጫዋታለች፣ አሪፍ ናት ምናምን። እሷ ብታገባው ደስ ይለኝ ነበረ። ሳካ ተቀውጠዋለች። በጣም ደስተኛ ነኝ። እና ዘንድሮ ማንበላው ነገር የለም። ቺኩላ እንበላለን በክለባችን ስም ማለት ነው። በጣም ጸዴ ቡድን ያለን የአርሰናል ደጋፊዎች ብያቸዋለሁ፣ ከወር በፊት ብያቸዋለሁ። ኢንጆይ አርኩት። ይሄንን አርሰናል ኢንጆይ አርኩት። ጸዴ ቲም ነው። ሁለተኛ ቡድናችን ነው እንደዚህ በምሽቱ ሲያስደንቀን የነበረው። ስለ ሼባው እንመለሳለን።